የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል ከጌታችን ሞትና ትንሣኤ በኋላ በቀራንዮ አደባባይ ጥቂት ጊዜ ቆይቶ ክርስቶስ በሞተ ጊዜ የገነዙት ዮሴፍና ኒቆዲሞስ በጌታ መካነ መቃብር ጎልጎታ ወስደው አኑረውታል። አበው ሐዋርያት የኢየሩሳሌሙ ኤጲስቆጶስ ሐዋርያው ያዕቆብ በኃላፊነት እንዲጠብቀው አድርገው እነሱም ከአህጉረ ስብከታቸው ሲመለሱ በእግረ መስቀሉ ስር እየተሰበሰቡ ይጸልዩ ነበር። እመቤታችን ቅድስት ድንግል ማርያም ጠዋትና ማታ በመስቀሉ ስር ትጸልይ ነበር። ብዙ ሰዎች ታሪኩና ቦታውን በክርስቶስ ደም የተቀደሰውን ክቡር መስቀሉን ለማየት ያመኑትም በረከት ለማግኘት ከየአቅጣጫው ይመጡ ነበር። በመስቀሉ ታምራት ብዙ ሰዎች ከተለያዩ ደዌ በሽታ ተፈውሰዋል። ይህም በጣም ብዙ ሰዎች ክርስቶስን ወደ ማመን ስቧቸዋል። ይህን ድንቅ ሥራ የተመለከቱ የክርስቶስ ሰቃዮች ሰቃሊያነ ክርስቶስ በሁኔታው ባለመደሰታቸው ሕይወት የሆነውን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀልን ከጎልጎታ አንስተው ቀበሩት። ለ300 ዓመታት ያህል የከተማው ጉድፍና ጥራጊ እየተጣለበት የተቀበረበት ቦታ ኮረብታ እስኪሆን ድረስ ቆይቷል። ሆኖም እውነትን ቀብሮ እውነት ላይ ሴራ ሲሮ ለዘመናት በንግሥና መኖር አይቻልምና መስቀሉ ከተቀበረበት የሚወጣበት ጊዜ ሲደርስ በአራተኛው መቶ ክፍለ ዘመን ለክርስቲያኖች ነጻነት የሚያስብና የሚያስከብር ንጉሥ በሮም ተነሣ። የንጉሡም ስም ቆስጠንጢኖስ ይባል ነበር። ይህ ንጉሥ ክርስቲያኖችን ይበልጥ እንዲወድ ያደረገው በጠላቱ በመክስሚያኖስ ላይ በዘመተበት ጊዜ ገና በጉዞ ላይ ያለ በዚህ ድል ታደርጋለህ የሚል በመስቀለኛ ቅርጽ የተጻፈ ጽሑፍ በሰማይ አይቶ በመስቀል ምልክት ድል በማድረጉ የንጉሥ ቆስጠንጢኖስ እናት ንግሥት እሌኒ የመስቀሉ ፍቅር ያደረባት ቅድስት እናት ነበረች። ቆስጠንጢኖስም በዘመነ መንግሥቱ በትምህርተ መስቀል ብዙ የድል ሥራ ስለሠራ ለመስቀሉ ታላቅ አክብሮትና አድናቆት ነበረው። ንግሥት እሌኒም መስቀሉን ለማግኘት ሰው ብትጠይቅ የሚያውቅ አላገኘችም። በመጨረሻም ግን የመስቀሉ መውጣት የእግዚአብሔር ፈቃድ ሆኖ ኪራኮስ የሚባል አረጋዊና መቃርስ የሚባል ኤጲስቆጶስ አገኘች። ከእነዚህም አረጋዊ ኪራኮስ ዕድሜው የሸመገልና በእስራ